እንዲሁም ደግሞ በሆነው ባልሆነው ደግሞ ጭንቀት ማብዛት። ያው ቅድም እንዳልኩት የሰው ልጅ ሳይጨነቅ አይኖርም፣ ይጨነቃል። በብዙ ነገር የሚያስጨንቀን ነገር ይኖራል። ግን ምክንያቱም በማናውቀው እዚህ ግባ በማይባልን መልኩ ሰውነቴ እስኪገል ድረስ እጨነቃለሁ ያለችን እህታችን አለች። ሱብሃን አላህ። ሰውነቴ በቃ እሳት እስኪሆን እስኪንቀጠቀጥ ድረስ ነው የሚያስጨንቀኝ። ይህ አሁን ከጤነኝነት አይደለም፣ ኖርማል አይደለም። ስነሳ ማለት ነው ራሴ እንደዚህ በቃ አስሬው ነው እንጂ የምነሳው በቃ ቡሽርቅርቅ ብሎ ልክ አላድል ሀገራችን ጎማ ወይም እንስራ ነገር ይዘሽ ግማሽ አርገሽ የሚወዘውዝሽ ልክ እንደዛ አይነት ነገር ነው የሚያደርገኝ። አላህ ያግራልሽ እህቴ። በቃ አሁን አንቺ ፈጥነሽ እዚህ ጋር ዛሬ ነገ ሳትይ ቶሎ ብለሽ ሕክምናሽን ጀምሪ። አላህ አምጥቶሻል። እዚህ ጋር ደግሞ አላህ ያመጣኝ ለምክንያት ነው፣ ለሰበብ ነው። ዝም ብዬ አላመጣኝም። አላህ ምናልባትም ደግሞ አላህ የሆነበትን ሲያመላ በጣም እየተከታተልኳቸው ነበረ እና አልሐምዱሊላህ ዛሬም በመግባቴ አልሐምዱሊላህ ላለሁ ወለከ ሽኩር ለከል ሐምድ። አልሐምዱሊላህ እህታችን፣ አው እዚህ ቦታ ላይ መምጣት እየፈለጉ ስንቶቹ ያልመጡ አሉ። እንደገና ደግሞ እኔ ሽርክ ቦታ ከሚሄድ በሞት ይሻለኛል፣ ሞቴን ቤት ሁኝ ይመርጣሉ ያሉ በጣም ብዙዎች አሉ። እዚህ ጋር ደግሞ አልሐምዱሊላህ ከሽርክ ከንኪኪ በጸዳ መልኩ ጽድት ተባለ በአላህ ቃል በዚክር በዱዓ የምንታከምበት ቦታ ነው እና አልሐምዱሊላህ እዚህ ጋር ያረገጡ በጣም ብዙዎች አሉና ነገሮችን ለመሐፈዝ አሁን ዱዓም የሆነ እንትን የሚባል ነገር አለ አይደል? ያንን ራሱ ለመሐፈዝ ጽፈውና አንድ ቀን ሁለት ቀን ባፌ ማለቱ እየፈለግኩኝ መላሴ ላይ በቃ ይተባተብኛል። እያየሁት ማንበብ እየቻልኩኝ ይጠፋኛል። ዱዓዎችን ዚክሮችን ነው ቁርአን እህቴ። አዎ እንዳልሽው ነው እህቴ። ቁርአን ስቀራ ስከፍት በቃ ነጭ ነው የሚያደርግብኝ፣ ይቀያየርብኛል ብለሻል እኮ። ይሄ ብዙ አይነት መገለጫ አለው። አላህ ይጠብቀንና ከቁርአን ከመራቅ ማለት ከባድ ነው። ቁርአናችንን ያዘብን እንዳንቀራ አደረገን። ሶላታችን ላይ አዛ ሆነን ማለት ወላሂ ይህ ትልቅ ከህመምም ህመም ነው። ሌላ ነገርስ ምንም ማለት አይደለም። እና ከአላህ እኛን ለማራቅ ከዚክር ከዱዓ ነው የሚያርቀን። በቃ ቁርአን የሆነ ወይ አያተል ኩርሲዬን እንደዚህ ጀምረሽ ወይ ደግሞ ችን ዚክር ይሄን ያህል ልቅራ ብለሽ ትቀመጪና ወይ ደግሞ ትጀምሪና በዛው እልም ይልብሻል ሀታ ካፍሽ እና እንደዚህ ነው የሚያደርገው። እና አንቺ በርትተሽ ቶሎ ብለሽ ማማዬ የማታ ዚክር ራሱ አለ አይደል? ስንተኛ ምን ዚክር አድርገን ምንተኛው ገና ቁላውዞዎችን እየቀረሁ እያለሁ ማለት ነው ወይ እንቅልፍ ይወስደኛል ወይ ደግሞ በቃ ምን ላይ እንደደረስኩኝ ይተወኛል፣ ይጠፋኛል። የሆነ ስርችት የሆነ ድክም የሚልሽ ነገር አለ አይደል? ምላሴን ራሱ ለማንቀሳቀስ በቃ በጣም ተጊል ነው የሚሆንብኝ። ይይዛል ማማዬ አብሽሪ። በቃ እህቴ በሰማሹ መልኩ ማለት ነው በሰማሹ መልኩ እህቶች እንግዲህ ከዚህ በፊት እየመጣሹሌ እየሰማሽም ነው እንግዲህ አልሐምዱሊላህ ብዙ ነገር ተረድተሻል። የሚያስፈልገው ቴሌግራም ነው። ወደ አላህ የምትሸሽበት ህክምና ሂደት ነው። ጥንክር ብለሽ ኢንሻአላህ ህክምናሽን ዛሬ ነገ ሳትይ ኡስታዞችን ገብተሽ ቀርበሽ አማክረሽ ጀምሪ። ቴሌግራም አለሽ? ቴሌግራም አለኝ ግን አልመጣልኝም። ጆይን ብዬ ነበር እናንተ። እሺ ቁጥርሽን በውስጥ አስቀምጭ እህታችን። ኢንሻአላህ ስንወጣ እንመልስልሻለን። እንዴት አድርጌ ጆይን ብዬ ገብቻለሁ? ብዙም ሶሻል ሚዲያ ላይ ብዙም አይደለም ማማዬ። ፕሮፋይልን ከላይ ተጭነሽ የሜሴጅ ቦታው አለ አይደለ? ሜሴጅ ቦታዋን ሜሴጅ ሰው የሚላላክበት ቦታ ላይ የምንጻጻፍበት ቦታ አለ። ፕሮፋይልሽ ጋር ከታች ሜሴጅ የሚል ማለት ነው። ልክ እንደሱ ፕሮፋይል ጋር የኔን ትጫኙና ትሄጅና ጽሁፍ ይመጣልሻል። የሜሴጅ ቦታ እሱ ላይ ጻፊልን። አላህ ያግራልሽ። ወያኬ ውድዬ ካልቻልሽ ደግሞ ሰው ጠይቄ ካጠገቢሽ ሰው ካለ አላህ ያበርታሽ። ብቻዬን ነው የምሰራው፣ ሰው የለም። ኢንሻላህ ትችያለሽ። ግቢና አሁን ፕሮፋይሌ ስር ገብተሽ አስቀምጪ። ኢንሻላህ። እሺ ጀዛከላህ።
መርሃባ ወሪያኪ በዚህ በቲክቶክ ነው። እሺ በውስጥ ብሎ ማለት በዚህ በቲክቶክ ማለት ነው። ይህ ፕሮፋይል አለ አይደል? የቀልብ ዶክተር ብሎ እንትን ፕሮፋይልሽን ስጫ ነው ጆይን ፋየር ነው የሆነ የሚል ምልክት መጣኒ። እሺ ማን ይግባላት ውዶችዬ? በውስጥ ትገቡላታላችሁ። ማን አለ እህቴ? በልግባላሽ ቆይ ልግባላት ገላጌኝ ባ እሺ ማናት? ድምፅ ነው እየሰማሁ ያለሁት ከቅድሙ። አልሐምዱሊላህ ወይኔች አልሐምዱሊላህ። ከታች ያለችው አበባ ምልክት እንትን አላት። አልሐምዱሊላህ 6 ቁጥር ላይ ኦኬ። እያየሽኝ ነው እኔን? ኤች የሚለው እሺ፣ ፕላስ ምልክቱ ንኪና እንትን አጥፊ። እኔ ገባልሻለሁ። ምልክቱ ፎሎ አድርጌ እንዲህ ስትነኪ ፎሎ ምን ያመጥልሻል? ቀይ እሱን ንኪ ንኪው እንደ ልክ የእሷን አሁን እንደነካሽው ንኪው። የእሷ ጆይን አለሽ አይደለም? እሺ የእኔ ደግሞ አይልሽም። ንኪው። ስትነኪ ምን አወጣልሽ? የሆኑ ቀስት ምልክቶች ፕሮፋይልሽ እኮ ንኪው። እሺ ፎሎ መልሽልኝ። እኔ ፎሎ አድርገሻለሁ፣ መልሽልኝ። አንቺንማ አለቀሽም። ዛሬ አላህ አሳክቶልሽ ከገባሽ ተጠቅመሽ ነው የምትወጪ በኢዝኒላህ ኢንሻአላህ። ከዛም ፎሎ መልሽልኝ። በውስጥ ቁጥሩን እኔ ያስቀምጥልሻለሁ በዋትስአፕ ወይ በቴሌግራም ነይ። እሺ ፋጡም መውጣት መግባት ካልቻል ስልክሽን አንድ ጊዜ ስልክሽን ማለት ነው እዛው ላይ እንዳለ ስዊች ኦፍ አድርገሽ ዘግተሽ ውጪ። ስልክሽን ስዊች ኦፍ አድርጊ። መውጣት እምቢ ካለ ስልክሽ ካለገ ከያዘብሽ እዛው ላይ እንዳለ ስዊች ኦፍ አድርገሽ ዚጊው፣ ስልኩን እንዳለ አጥፊው። ከዛ በኋላ ተመልሰሽ ክፈችው፣ ይመጣልሻል ኢንሻአላህ። እሺ እህቴ ሰላም አለይኩም ወራህመቱላህ። ምናምን ሰላም አለይኩም እህታችን። ዝምታ ነው መልሴ። አለሽ? እሺ ኸዲጃ ሰላም አለይኩም ወራህመቱላህ እህቴ። ከምን ደረሽ? ሰላም ወራህመቱላህ ወበረካቱ። ስልክ ቁጥሬን አስቀምጬ ነበር፣ አልመጣልኝም። አላየሽውም? መቼ ነው ያስቀመጥሽልኝ እህቴ? ማታ የተላከልኝን ሁሉንም መልሻለሁ። ምናልባት ሌሎች እህቶች ጋር አስቀምጠሽ ነው። ያንቺ አይደለም እንዴ ፕሮፋይሉ? የዚህ ፕሮፋይል ነው መቼም እንትን ያደረኩት። እሺ በውስጥ እንደገና ጊቢና ለምን ማታ የተሰጠኝን ጠዋት ላይ ሁሉንም መዝግቤ ቁጥር ያልወጣልኝን የኔን ቁጥር አስቀምጬ ይወጣልንን ደግሞ መዝግቤ ነው ለህዝቦችም ሰጥቼ ነው የመጣሁት። ቁጥሮቻችንን ደግሞ መዝግቤ እና አንቺ በውስጥ ለእኔ ከሆነ በውስጥ ደግመሽ ለእኔ ካልሆነ ደግሞ ደግመሽ አስቀምጬ። እሺ ኢንሻአላህ። እሺ ችግር የለውም። እሺ መርሀባ። አብሽርሽ ላይ ያግራልሽ። አሚን አሚን። እሺ የዛሬ ገዝት ምን ሆነ? ልክ አይደለም፣ በአንዴ ወርወረው የሚጥለው ለካ ቅድም። ለዛ ነው እንደዚህ እየወረዱ የነበሩት ልጆች። እያወረደ ነው። ኤምነኝ ዝምታዋን ተቀበያት እስኪ። ኤምም ዝምታ ነው መልሴ። እያወራሽ ነው። ሴት እየጠርታኝ ነው የወጣሁት። ቅርታ እና ያው የኔ ጭንቀት ነው። አብዛኛው በጣም ነው የምጨነቀው። በቃ ምክንያቱ ለራሱ እኔ ምክንያት ሊኖር ይችላል፣ ግን የዚህን ያክል የሚሆን ነገር አይደለም። ሰው እኮ አይጨነቅም ማለት አይደለም፣ ግን የእኔ በጣም በዛ ይሆናል አይደል? ወይ ምግብ አቅርቤ ሊሆን ይችላል። በጣም ጭንቅ ይሆናል አይደል? ብድግ እስከምልሆላ ነው ማለት ነው። ወይ ተኝቼ ሊሆን ይችላል። በጣም ነው የምጨናነቀው። የረበሽ ያለው ማለት ነው። እሺ ሌላ ምልክት ውድዬ፣ ሌላስ ምልክት? እንቅልፍ ማጣት፣ እንዲሁም ደግሞ እንቅልፍ ማጣት። እሺ መርሀባ። እንቅልፍ አልሐምዱሊላህ፣ ግን ተኝቼ በጣም ነው እንትን የምልብኝ የሆነ ያቀባጅረኛል ምናምን፣ ግን ጧት ስነሳ ረሳዋለሁ። ምን እንደሆነ አላውቅም፣ ግን በጣም ነው ውስጥ የሚጨነቀው ማለት ነው። ያቀባጅረኛል
ተኝቼ ቃስነሳ ግን እረሳዋለሁ። ያንን ማስታወስ አልችልም። እሺ ኢባዳ ላይ ሶላት ላይ እንዴት ነሽ? ቁርአን ላይ ይዝብሻል? ቁርአን ሶላት ቁርአን ለበንት ለማለት በጣም ነው የሚቸገረው ጭንቅ